እርግጠኛ ነኝ ብዙ ሰዎች ኦንላይን ከቤታቸው ሆነው ገንዘብ ሲሰሩ ተመልክታቸዋል ብዬ አስባለሁ። የራሳቸው አለቃ ናቸው ወይም ኦፊስ መሄድ አይጠበቅባቸውም ወይም ደግሞ ደስ ባላቸው ሙድ ነው የሚሰሩ። ነገር ግን የብዙዎቻችን ጥያቄ እንዴት ነው ያደረጉት የሚለው ነው። ስፔሻሊ ደግሞ እኛ ራሳችን እንዴት ማድረግ እንችላለን የሚለው ትልቅ ጥያቄ ነው። እዚህ ጋር ግን እውነታውን መነጋገር አለብን። ካምፓኒዎች ጥሩ ክፍያ ሊከፍሉት የሚችልና ከሁሉም ቦታ ሊሰራ የሚችል ሰው ለመሆን መጀመሪያ ሃይ ፔይንግ ከሚባሉ ስኪሎች ውስጥ ቢያንስ አንዱ ሊኖረን ይገባል። እነዚህ ስኪሎች ውስጥ ደግሞ በቀዳሚነት ብዙ ጊዜ የሚጠቀሰው ኮፒራይቲንግ ነው። ለምን ካላችሁ ደግሞ ጥቂት የሚባሉ ትክክለኛ ቃላትን በመጠቀም ብዙ ድርጅቶች ሚሊዮንሶች ሜክ እንዲያደርጉ የሚያስችላቸው ስኪል ቢኖር ኮፒራይቲንግ። በጣም አስገራሚ የሚያደርገው ደግሞ ምን መሰላችሁ? ዓለማችን ላይ አሉ ከሚባሉ ሰክሰስፉል ሰዎች መካከል ጥቂት የማይባሉት የኮፒራይቲንግ ችሎታ ያላቸው ሆነው ተገኝተዋል። Copywriters. ከነዛም መካከል በጣም አስገራሚ ሰው የማስበው የአፕል መስራች የሆነው ስቲቭ ጆብስ ይገኝበታል። ስቲቭ ጆብስ እንደምናውቀው ብዙ ሰዎች የማርኬቲንግ ጂኒየስ ነው ብለው ያደንቁታል። ከዛም በተጨማሪም የፕሮዳክት ናሬቲቮችን በማዘጋጀት አፕልን የሚያክል ትልቅ ድርጅት በዓለማችን ላይ ታዋቂ እንዲሆን ካረጉ ሰዎች ውስጥ አንዱ ነው። ይህ የሚያሳየው ምንድነው? ዓለማችን ላይ ያሉ ጥቂት የማይባሉ ቢዝነስ ኦነሮች ቢዝነሳቸውን ቢልድ ከማረጋቸው በፊት ቃላትን ተጠቅመው እንዴት መሸጥ እንዳለባቸው እንዳወቁ። ችግሩ ግን ምን መሰላችሁ? በጣም ብዙ ሰዎች ኢቭን ኮፒራይቲንግ ምን እንደሆነ አያውቁም። ቃሉን ሲሰሙም የባለቤት መብትነት ማረጋገጫ የሚለው ኮፒራይት ሎው ጋር ያቀላቅሉታል። ወይም ደግሞ ኤክስፐርት በሚባሉ ሰዎች እንደሚጻፍና እነሱ ማድረግ እንደማይችሉ ነው የሚያስበው። ያ ደግሞ ትክክል አይደለም። ኮፒራይቲንግን ለመጀመር የሆነ አይነት ዲግሪ ወይም ጂኒየስ መሆን አይጠበቅባችሁም። ኢቭን ኤክስፒሪየንስ ራሱ ያን ያክል ማተር አያደርግም። እናንተ በትክክል ማወቅ ያለባችሁ አንድ ነገር ቢኖር ቃላት እንዴት ሰዎችን ኢንፍሉዌንስ እንደሚያደርጉ። ምክንያቱም እነዛ ሲምፕል የሚባሉ ቃላት ጥሩ ገንዘብ እንዲያገኙ እስከረዳቸው ድረስ ለእናንተ ጥሩ የማይከፍሉበት ምንም ምክንያት የለም። ሰላም እንዴት አላችሁ? ለማታውቁኝ ለአምላክ እባላለሁ። የዲጂታል ማርኬቲንግ ባለሙያ ነኝ። በዲጂታል ማርኬቲንግ ኢንዱስትሪ ውስጥ ኦልሞስት 2 ዓመት ለሚባል ጊዜ ቆይቻለሁ። በዚህ አጭር በሚባል ጊዜ ውስጥም ተምሬው ብዙ ነገር ጠቅሞኛል ብዬ ከማስበው ስኪል ውስጥ ኮፒራይቲንግ የመጀመሪያው ነው። ኮፒራይቲንግንም የጀመርኩት ለሎካል ክላይንቶች ፍሪላንስ በማድረግ ነበረ። በዚህ አጋጣሚም ከተወሰኑ ድርጅቶች ጋር የመስራት እድሉ ነበረኝ። ነገር ግን የኔንም ችሎታ ያሳደኩበትና ኮፒራይቲንግ ምን ያክል ጥቅም እንዳለው የተረዳውበት ቦታ ቢኖር ዩናይል ፕሮሞሽን ውስጥ ጆይን አድርጌ መስራቴ ነው። እዛ ኦልሞስት ለ10 ወር የሚባል ጊዜ ነበር አዘ ፉል ታይም ኮፒራይተር ያገለገልኩት። ከዛ ከወጣው በኋላ ስቲል ኮፒራይቲንግን በደንብ የሚሰራው ስራ። በዛሬው ቪዲዮም ስለ ኮፒራይቲንግ በዚህ አጭር በሚባል ጊዜ ውስጥ ያወቅኳቸውን ጠቃሚ ነገሮች በአራት ከፋፍለን አሳያቸዋል። በዚህ ቪዲዮ መጨረሻም ኮፒራይቲንግን በዲቴል ለመጀመር ለምትፈልጉ የሚያግዛችሁን ሃንድ ቡክ እና ሌሎች ተጨማሪ ሪሶርሶችን የት ማግኘት እንደምትችሉ ስለምነግራችሁ አብራችሁን ቆዩ። ጥቂት የማይባሉ ሰዎች ኮፒራይቲንግ ሲባል ጀስት ማስታወቂያዎችን መጻፍ ነው ብሎ ነው የሚያስቡ። ኮፒራይቲንግ ማለት ቃላትን ተጠቅመን ሰዎችን ማሳመን ወይ ኢንፍሉዌንስ ማድረግ ካልሆነ ደግሞ የሆነ ነገር ሴል ስናደርግ ነው ኮፒራይቲንግ ተብሎ የሚጠራው። ይህን ችሎታ ደግሞ ሁሉም ቢዝነሶች ይፈልጉታል። ማስታወቂያዎችን በሉት፣ ኢሜሎችን በሉት፣ የዌብሳይት ጽሁፎች ወይም የፕሮዳክት ዲስክሪፕሽኖች፣ ኢቭን የሶሻል ሚዲያ ፖስቶች ላይ ሳይቀር ብዙ ድርጅቶች ይፈልጉታል። ለምሳሌ ኦንላይን እቃ ገዝታችሁ የምታውቁ ከሆነ እቃውን የገዛሁት ስለሚያስፈልገኝ ነው ልትሉ ትችላላችሁ። ነገር ግን ከዛ በተጨማሪ እቃው እንድትገዙ ውሳኔ እንድትወስኑ ያደረጋችሁ ነገር ቢኖር ቃላትን ተጠቅሞ ዲስክራይብ ያደረጉበት መንገድ ነው። ምን መሰላችሁ? ማስታወቂያው ላይ የሚጻፈው ነገር ይሄን ታገኛላችሁ ብሎ የሚሰጣችሁ ፕሮሚስ እና እንዲሰማችሁ ወይም ያን ፕሮዳክት ስትጠቀሙ የምትሰማችሁን ነገር ካሳመናችሁና ከገዛችሁት ያ ኮፒ ጥሩ ነው ማለት። ለምሳሌ የአፕል ፕሮዳክቶችን ማስታወቂያ አይታችሁ የምታውቁ ከሆነ ይሄ ቴክኒካል የሆኑ ነገሮች 5 ሜጋፒክሰል 12 ሜጋፒክሰል ምናምን ካሜራ ከሚሉት በላይ ፎከስ የሚያደርጉት ኢሞሽን ላይ ነው። ለምሳሌ አሁን የኛ ስልክ ተጠቅማችሁ ሚሞሪዎችን አስቀሩ፣ የነ ጥሩ ቦታ ፎቶዎች ተነሱ አይነት ስታፍ ነው የሚሸጡልን። ልዩነቱን በደንብ ከተመለከታችሁ የመጀመሪያው ማስታወቂያ የሚሰጣችሁ ኢንፎርሜሽን ነው። ሁለተኛው ማስታወቂያ ግን የሆነ አይነት ልዩ ስሜት እንዲሰማችሁ ነው የሚያደርገው። አሁን በተነጋገርነው መሰረት ኮፒራይቲንግ ሁሉም ቦታ አለ። ከናንተ የሚጠበቀው ነገር ምንድነው? ያንን ቆንጆ ጽሁፍ በመጻፍ ድርጅቶች ሊከፍሉት የሚችል ሰው ሆኖ መገኘት። ስለ ኮፒራይቲንግ ግልጽ የሆነላችሁ ይመስለኛል። አሁን ደግሞ እንዴት አድርጋችሁ ወደ ስራ መቀየር እንደምትችሉና ያንን ለማድረግ ምን እንደሚያስፈልጓችሁ ደግሞ እንነጋገር። ቅድም እንደነገርኳችሁ ኮፒራይቲንግን ለመጀመር የሆነ አይነት ዲግሪ ወይም ኤክስፒሪየንስ አያስፈልጋችሁም። ኢቭን የሆነ የጽሁፍ ባክግራውንድ ራሱ አይጠበቅባችሁም። ግዴታ የሆነ ደራሲ ወይም ግጥም የሚጽፍ ሰው ምናምን መሆን አይጠበቅባችሁም። ኢቭን እኔ ሲጀምር ምንም አይነት የስነ ጽሁፍ ባክግራውንድ አልነበረኝም። እናንተ የሚጠበቀው ችሎታ ምንድነው? ቃላትን በስርዓት አደራጅታችሁ ሰዎች የሆነ አይነት አክሽን እንዲወስዱ
ወይም የሆነ ዲሲሽን እንዲወስዱ ማድረግ መቻል። ኮፒራይተር ሆናችሁ ልትሰሩባቸው የምትችሏቸውን የተወሰኑ መንገዶች ልንገራችሁ። የመጀመሪያው እንደምትጠብቁት ፍሪላንስ ኮፒራይተር መሆን ነው። ያ ማለት ደግሞ ለሎካል ክላይንቶች ልትሰሩ ትችላላችሁ ወይም ለኢንተርናሽናል ክላይንቶች አፕወርክ፣ ፋይቨር እና ሌሎችም ላይ ልትሰሩ ትችላላችሁ። ነገር ግን እኔ የምመክራችሁ ባክግራውንዳችሁ ቴክ ከሆነ ይሄ እንዴት ነው ዌብሳይት ጋር ዴቨሎፕመንት ጋር ጥሩ ከሆናችሁ ኢንተርናሽናል ክላይንቶችን አፕወርክ እና ፋይበር ላይ ይዛችሁ ይሄ የዌብሳይት ኮፒዎችን እና የኢሜል ኮፒዎችን እንድታዘጋጁ ነው። አይ እኔ የምችለው በአማርኛ የሚጻፉ ሎካል ኮፒዎችን ነው የምትሉ ከሆነ ደግሞ ሎካል ክላይንቶችን ይዛችሁ ማስታወቂያ ጽሁፎችና ሌሎችንም እንድሰሩ ነው የምመክረው። ከፍሪላንሰርነቱ በተጨማሪ ደግሞ የአንድ ካምፓኒ ኢንሃውስ ኮፒራይተር በመሆን ማገልገል ትችላላችሁ። ያ ማለትም ስለዛ ድርጅት የተመለከቱ የዌብሳይት ጽሁፎች ሊሆን ይችላል፣ የማስታወቂያ ኢሜሎች፣ ሁሉንም ነገር የምትጽፉት እናንተ ነው የምትሆኑ። ነገር ግን በማርኬቲንግ ዘርፍ ውስጥ ብዙ የማደግ ሀሳብ ካላችሁ እኔ የምመክራችሁ አንድ የአድቨርታይዚንግ ኤጀንሲ መርጣችሁ እዛ ድርጅት ውስጥ እንድትሰሩ ነው። ያ ማለትም ከብዙ ብራንዶች ጋር የመስራት ፕሮባቢሊቲ ስለሚኖራችሁ ለኬሪራችሁ በጣም ጥሩ ነው። በመጨረሻም የራሳችሁ ቢዝነስ ካላችሁ የኮፒራይቲንግ ችሎታችሁን ለራሳችሁ ቢዝነስ ኮንቴንቶችና የማስታወቂያ ጽሁፎች ልትጠቀሙት ትችላላችሁ። እዚህ ላይ ግን እንደ ፕሮቲፕ የምነግራችሁ ነገር ቢኖር ምንድነው ፍሪላንሰርም ሆኑ ኢምፕሎይ ሆኑ በቶሎ ካሽ ገንዘብ ማግኘት የምትፈልጉ ከሆነ ፍሪ ሰርቪስ መስጠት መጀመር አለባችሁ። ካልሆነ ብዙ ክላይንቶች ያለ ስራ ልምድ ላይቀበሏችሁ ስለሚችሉ ፍሪ የሆነ ሰርቪስ መስጠት መጀመር አለባችሁ። ኮፒራይተር ሆናችሁ እንዴት መስራት እንደምትችሉ ከተነጋገርን አሁን ደግሞ ሁሉም የኮፒ አይነቶች ተመሳሳይ ስላልሆኑ ታይፕስ ኦፍ ኮፒራይቲንግን እንመለከታለን። በጣም ብዙ አይነት የኮፒራይቲንግ ስራዎች አሉ። ነገር ግን ለመምረጥ የሚያግዛችሁ ደግሞ ምንድነው እናንተ ስትጽፉ ኢንጆይ የምታደርጉትንና ስፔሻላይዝ ያደረጋችሁበትን ወይም ደግሞ ባክግራውንዳችሁ ሞር የሚያግዘውን መርጣችሁ እዛ ነገር ላይ ኤክስፐርት መሆን ያለባችሁ። ከኮፒራይቲንግ አይነቶች ውስጥም ዳይሬክት ሪስፖንስ ኮፒራይቲንግ የሚባለው የመጀመሪያው ነው። እሱ ምንድነው የማስታወቂያ ጽሁፎችን፣ የዌብሳይት ላንዲንግ ፔጅ ጽሁፎችን እና የሴልስ ኢሜሎችን በመጠቀም ሰዎች ኢሚዲየት የሆነ አክሽን በመውሰድ ምላሽ እንዲሰጡ ነው የምናደርግበት። በሁለተኛ ደረጃ ደግሞ የሶሻል ሚዲያ ኮፒራይቲንግ አለ። እሱም ምንድነው ካፕሽኖችን፣ ሄድላይኖችን እና የመሳሰሉትን የሶሻል ሚዲያ ጽሁፎች የምናዘጋጅበት። ከሱም በተጨማሪ ደግሞ አገራችን ላይ ብዙም እየተጠቀምነው ያለው ነው ግን ፓወርፉል የሆነው ነገር ደግሞ ምንድነው ኢሜል ኮፒራይቲንግ ነው። ያ ማለትም ፕሮዳክቶችን ቀጥታ ለመሸጥ ወይም ደግሞ ፖቴንሻል ገዢዎችን ለመድረስ ከዛ በተጨማሪ ደግሞ ሪሌሽንሺፖችን ለመገንባት ከከስተመሮቻችን ጋር አሁን ለምሳሌ ለበዓላት እንኳን አደረሳችሁ የሚል የሚልኩ ኢሜል ወይም ኤስኤምኤስ የሚልኩ ድርጅቶች አሉ። ያን የሚያደርጉት ምንድነው ሪሌሽንሺፕ ቢልድ ለማድረግ። ሌላኛው ደግሞ ኤስኢኦ ኮፒራይቲንግ ሲሆን እሱ ምንድነው ብሎግ ፖስቶችንና ኪወርዶችን በመጠቀም ጎግል ላይ መጀመሪያ ላይ ራንክ እንድናደርግ የሚያግዘን። በመጨረሻም ደግሞ አድ ኮፒራይቲንግ በመባል የሚታወቀው ለማስታወቂያ የምንጠቀማቸውን ኮፒዎች ነው። ያ ማለትም ሰዎችን ወደ ገዢነት ኮንቨርት የሚያደርጉልንን የፌስቡክ፣ የጉግል እና የዩቲዩብ ማስታወቂያዎችን ለመጻፍ ነው የምንጠቀምበት። እስካሁን አብራችሁኝ ካላችሁ ኮፒራይቲንግ ኢንተረስቲንግ ሆኖ አግኝታችሁታል ማለት ነው። አሁን ደግሞ ኮፒራይቲንግን ለመስራት የሚያስፈልጓችሁን አንዳንድ ስኪሎች ልንገራችሁ። በመጀመሪያም ኮፒ ከመጻፋችሁ በፊት ኦዲየንሳችሁን መረዳትና ሪሰርች ማድረግ አለባችሁ። ያ ማለትም ኦዲየንሳችሁን ማን ነው የሚለውን ምን አይነት ችግር እንዳለባቸውና ያንን ነገር እንዲገዙት የሚያደርጋቸውን ኢሞሽን መረዳት አለባችሁ። ለምሳሌ የውፍረት መቀነሻ ፕሮዳክቶችን እየሸጣችሁ ከሆነ በውስጥ ያሉትን ኢንግሬዲየንቶች ከማውራታችሁ በፊት ሰዎች ለምንድነው ውፍረት መቀነስ የሚፈልጉት የሚለውን ነገር መረዳት አለባችሁ። በሁለተኛ ደረጃ ደግሞ የምትጽፉት ጽሁፍ ግልጽና ሰዎችን ማሳመን የሚችል መሆን አለበት። ጥሩ የሚባል ጽሁፍ ውስብስብና የሆነ ፋንሲ መሆን የለበትም። ሲምፕልና ክሊር ነው መሆን ያለው። ያንን ለማድረግ ደግሞ ሲምፕል የሚባሉ ቃላትንና አጫጭር ሴንቴንሶችን ተጠቀሙ። ከዛ በተጨማሪ አላስፈላጊውን ኢንፎርሜሽኖችን አስወግዱና ጀስት ለአንድ ጓደኛችሁ ስታወሩ ያለውን አይነት ፊሊንግ ለመፍጠር ሞክሩ። ሰዎችን ማሳመን የሚችሉ ጽሁፎችን ለመጻፍ የሚያግዟችሁን 3 ነገሮች ደግሞ ልንገራችሁ። የመጀመሪያው ስቶሪ ቴሊንግን በደንብ መቻል ሲሆን፣ ሁለተኛው ደግሞ ያለባቸውን ፍላጎት ወይም ደግሞ ችግር የሚረዳ ወይም የሚፈታ ጽሁፍ ለመጻፍ ሞክሩ። በሶስተኛ ደረጃ ደግሞ አርጀንሲ መፍጠር አለባችሁ። አሁን ከነገርኳችሁ በተጨማሪ ደግሞ ሄድላይን እና ሁክ እንዴት መጻፍ እንዳለባችሁ ማስተር ማድረግ አለባችሁ። የመጀመሪያዎቹን ጥቂት ሰከንዶች ሰዎችን መያዝ ካልቻላችሁ ብዙዎቹ ስክሮል አድርገው ነው የሚያልፋችሁ ሶሻል ሚዲያ ላይ እንደምናውቀው ማለት ነው። በመጨረሻ ደግሞ ጥሩ የሚባል ኮፒ ለመጻፍ መከተል ያሉብንን ህጎች እንመልከት። የመጀመሪያው ህግ ምንድነው? ክላሪቲ ቢትስ ክሬቲቪቲ። መልእክታችሁ ግልጽ ካልሆነ ሰዎች ፕሮዳክታችሁ ሊገዙ አይችሉም። በሁለተኛ ደረጃ ደግሞ አንድ ጓደኛችን የምናወራ ያክል አድርገን መጻፍ አለብን። በሶስተኛ ደረጃ ደግሞ ያለውን የፕሮዳክት ፊቸር ከመናገር ይልቅ የሚሰጠውን ጠቀሜታ ለማስረዳት ሞክሩ። ያ ማለትም ለምሳሌ 12 ጂቢ ራም ከምንላቸው ላግ ሳያደርግ የሚሰራላችሁ ፕሮዳክት ብንላቸው ሞር ታማኒነት እናገኛለን። አራተኛው ህግ ደግሞ ምንድነው? ሁክ ደም ፋስት። ያ ማለትም የመጀመሪያው ሴንቴንስ የቀሩትን ቃላት እንደሚያነቡትና እንደማያነቡት ዲተርማይን ስለሚያደርግ ይሄን ማወቅ አለባችሁ። በመጨረሻ ማወቅ ያለብን አንድ ህግ ቢኖር ደግሞ ሶሻል ፕሩፎችን መጠቀም ነው። ያ ማለት ከምንገባላቸው ቃል ይልቅ
የምናሳያቸው ሪዛልት ሞር ሰዎች ፕሮዳክት እንዲገዙ ያደርጋቸዋል። ሶ ቤዚክስ ኦፍ ኮፒራይቲንግ ይሄን ያክል ብሬክ ዳውን አድርገን ከተነጋገር ዲፕ መግባት ለምትፈልጉ ደግሞ የት መማር ትችላላችሁ የሚሉትን የዩቲዩብ ሊንኮችና ቅድም የነገርኳችሁን ጋይዳንስ ሃንድቡክ ጨምሮ ሁሉንም የቴሌግራም ኮሚኒቲያችን ላይ ስለምናስቀምጥ ዲስክሪፕሽን ላይ አስቀምጥላችኋለሁ። ማወቅ ያለባችሁ አንድ ነገር ምንድነው ስለ ኮፒራይቲንግ ማወቃችሁ የትም አይረሳችሁም። ስለዚህ ዛሬውኑ ፕራክቲስ እንድታደርጉ ነው የሚመክራችሁ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት እንደተለመደው ላይክ እና ሰብስክራይብ እንዳይረሳ። ይጠቅማችኋል ብላችሁ ለምታስቡ ጓደኞቻችሁም ላኩላቸው። ስለ ሶሻል ሚዲያ ማኔጅመንት ወይም ዲጂታል ማርኬቲንግ ኢንተረስትድ ከሆናችሁ እነዚህ ቪዲዮዎች ቼክ እንድታደርጉ መክራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።